ሰብስክራይብ የደውሏን ምልክት ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደነት ክብራችሁ ክብራትና ክብራን እንዴት ናችሁ? ሰላም ብያለሁኝ። በሌላም ሃይማኖት ያላችሁ ሰላም ብያለሁ። ዛሬ እዚህ ዳስ ስራ ይሄን የሚያህል ዳስ ስራ ሰርግ ነው ማሳያችሁ። እስከ መጨረሻው እንድትከታተሉ ተወዱ ገብዛለሁ። አስገራሚ ሰርግ ናትና ቀልጠፍ ያለ ሰርግ ተብሎ ይሄ አዳራሽ ጉድ ተሰርቶ የሚታይ ነው። እዚህ ጋር አጥር አለ። አጥሩና ይሄ ቆርቆሮ አጥር ምንና ምንድን ናቸው የሚያስገርሙ ናቸው የሚለውንም እስከመጨረሻው እያየን እንከታተል። አሁን ዳስ ሁላ ዳስ ተሰርቶ አሁንም አይበቃም እያሉ ተወዲህ ወረቃውን አንጥፈውታል። ሊከታተሉ ነው። እዚህ ላይክ፣ ሼር፣ በሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ተወዱም እየጋበዝን ይሄ ጋር ምጣድ ተጋግሯል። ቅዳሜ ቀን ነው። የገጠር ልጆች ትዝ የሚላችሁ በእንደዚህ ስራ በኮሜንት ላይ ቁጭ አድርጉልን። እንደምታዩት እዚህ ጋር ወረቃ እየተጨመረ ነው። ይሄ ቤቱ ታዛና ይሄ ዳስ የሚሰራው እና ምን ናቸው የሚለውን እነግራችኋለሁ። አሁን ይሄን ቆርቆሮ ወረቃ ተጨመረ። አይበቃም፣ በዚህ ጋር ስፋት መጨመር ያለበት ተብሎ እንደገና ተቀጠለ ማለት ነው። አዳራሽ ነው። በወዲ በኩል የሴቱን እና የወንዱን መቀመጫ ተከተከተና በወረቃ እንትን ተባለ። ይኸው ሰርገኛው መቶ ገባ። ወደ ሰርጉ መጣን። ይሄ መጣሉ ይባላል። ወርቅ፣ ጨርቅ፣ ጫማ ምናምን ነገር በቃ እንደው ይሄን ኮተት ይሄን የሚዜ አባት ሽርጥ ምናምን ይሄ እንዳለ እዚህ ጋር አንጥተው እየሰጡ ነው ያሉት። ይስቃል። ለማንኛውም እንደምታዩት ይሄን ይመስላል። ማናሽ እንደዚህ ተደርገሽ ተዳርሽ? ሙሽራው ሆና እዚህ ጋር ተቀምጧል። ሙሽራው እዚህ ጋር ቁጭ ብሏል። በጣም ዳሟቸው ላበላብ ሆነው ነው። በሩቅ ሀገር ነው የመጡት። በጣም የሚገርም ነው ነገሩ። ሲቆይ እዚህ ጋር ሳፋ ተዘጋጅቷል። ለሽማግሌዎችና ለሙሽራው እንዲታጠብ ያስታጠቡ ተዘጋጅተዋል። ግን ቆይማ እየተባሉ ነው። እዛ ሀገር ምንድነው ደንቡ? እንትን አይባልም። ኒካታ ትታሰር እሷ ውሃ መስጠትም አይቻልም። 10 ጊዜ ይጥማው ሰርገኛ ደበሌ ምናምን ነገር ሽማግሌ ውሃ ጠምቶታል፣ ተሩቅ ነው የመጣው ከቅርብ ነው የመጣው የሚል ነገር የለም። አብሹ ምናምኑ እዚህ ጋር ተዘጋጅቶ አሰፍስፈው እዚህ ጋር ሆነ። እነዚህ ይዘን እንምጣ እያሉ ነው ማዱ ማለት ነው። ወደ ወጥ ቤት ይያችሁ ልሄድና ወጥ ቤቱን ላሳያችሁ። ቤቷ በጣም የሚገርም ናት። ያ ወረቃ የሚቆምበትና እንትን የሚልበት አጥሩ ወሰን ነው። እንደምታዩት ይሄንን ስጋ ምትር ተመትሮ በሳፋ ተደርጓል። እዚች ላይ እንግዲህ ወጥ ነው። ይቺ ደግሞ የሙሽራዋ ወጥ ናት ማለት ነው። የሙሽራዋ ወጥ በእንቁላል በዶሮ ክሽን አድርጋ የተሰራ ናት። ይቺ ለሙሽራ ብቻ ናት። ሙሽራ ጋር ለመቅረብ አቤት ያለ ሽሚያ! መቼም የበላችሁ ታላችሁ ታውቁታላችሁ። ዶሮ ፍለጋ ሌላው ሰርገኛ አያገኝም። ሙሽራ ጋር የቀረበ ያገኛል ማለት ነው። እዚህ ጋር ይሄም ሁለቱ ሞሰብ ስጋ ነው፣ የተሞላ ስጋ ነው። ይሄው ለሙሽራ በሞሰብ ነው የሚቀርበው። ባህሉ እንደዚህ ነው። በሞሰብ ይደረግና ትሪ ከስር አለው። እንጀራው እንደዚህ ይነጠፋል። ከዛ እንጀራውን እንደዚህ እንዳነጠፉ አበዛው ደግሞ ተውያል ነው። አሁን ይሄን እንጀራው እንደዚህ ያደርግና ዶሮዋን ያን ድስቱን ሙሉውን እዚህ ላይ ወስዶ ግልብጥ ነው የሚደረገው። ሳይመቼ ቀራ ሳይገለብጥላችሁ ቀረው። አሁን እንግዲህ አበላላን ሰርገኛ በላ ሆዶ ሞላ ጊዜ አሁን ዞርን ደግሞ ወደ ሙሽራዋ መጣች። ማዶ እዛ እየጨፈሩ ነበር። ቤታችን ወዲህ ማዶ ነው፣ ወዲያ ማዶ ነበር። እቺ ሙሽራዋን ሚዜዎቿ ተሰብስበው ልጆች ወሰባይ ወሰቢላ ምናምን እያሉ በቃ ተመጡ። እየመጡ ነው አሁን እዚህ ሊጨፍሩ ከጅለው፣ ግን እኛ ተወደ ያሳለፍናቸው። እስቲ መጨረሻው እንድትከታተሉ ተወዱ እየጋበዝን። ሙሽሪት እስኪ አንቺ አትደብቅም፣ ሚዜዋ አትደበቀችም። ሙሽራዋ ላሳያቸው ነበር፣ አሳያቸዋለሁ። ለማንኛውም መጨረሻው እንድትከታተሉ ተወዱም እየጋበዝኳችሁ እንዳትለዩ ተከታተሉ ማለት ነው። እዚህ ጋ ሙሽራው ተወጡ ጀርባ እንዳጋጣሚ ነበሩና
እነሱ ቆይማ እያልን አሁን እያረጋጋን ነው። ቦታ ልንሰጣቸው ነው። ሄደው ይጨፍራሉ። የሚዜ እንቀበላለን ይላሉ። የሽቶ ምናምን ይላሉ። ብር ይቀበላሉ። ሚዜ ናት የምታደርገው። ሚዜ ወጥ እንትን የሴት ሚዜ ዶሮ ትሰራለች መሰለኝ። አዎ ዶሮ ትሰራለች። ያንን ዶሮ የምትሰራው እንግዲህ አሁን እቺ የተጣጧትን ብር መታ ተገዛዛና ለአየታ እና ፍትፍት አየታ ምናምን የሚባል ነገር አለ። በዛ ቀን ገዝታ አርዳ ይዛ ትሄዳለች ማለት ነው። አሁን ሚዜዎቹ በሚሰጧት ማለት ናት። እቺ አረንጓዴ ለባሽዋ ሚዜ ናት። ዋና ሚዜ ናት። እንደው በቃ ተፍ 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 ትይዛለች ማለት ነው። ያሳለፋችሁታላችሁ። እሺ አሁን ደግሞ እንግዲህ እንደምናየው ተዝክ ወደ እነዚህ መጣን። አሁን ደግሞ ሙሽራው መጣ። ሙሽራው ተዳሶ ወጣ። የሚገርማችሁ ነገር ማለት ነው የቅድም ያሳያችሁ ወረቃ የሚያለብሱበት ቦታ ላይ እንትን ያለው የእሱ ቤት ነው። ይሄንኛው የዚህ ቤት ነው። ወዲያ ማዶና ወዲህ ማዶ በቃ አጥሩ ነው ወሰናቸው ማለት ነው። አሁን እዚህ ጋር ወይዱ እያሉ ነው። ሙሽራውን መተው እዛ አቁመዋል። ሚዜ ይሄድና ሙሽራዋን ለመቀስቀስ ተዛ ይታገላል ማለት ነው። እንደምታዩት ሚዜዎቹ እነዚህ የኢትዮጵያ ባህል የለበሱ ናቸው። እነሱ ሄደው ሊቀሰቅሱ እንትን ብለዋል። አባጭዳ ይባላል። ይሄ ሽማግሌ ሙሽራው ፊት ለፊት ያለው አባጭዳ፣ እሱ እየመራ ነው ይዞት የሚገባው ማለት ነው። ሚዜዎቹ ደግሞ በእንደዚህ ባህል ነው የለበሱት። ሱፍ አይደለም የተለበሰው። ይሄ ሚዜ ነው እንዳለ እንደምታዩት። ሄዱ ሙሽራዋን ሊቀሰቅሷት ወሰባይ ወሰቢና ሚዜው ከርፋፋ ነው ምናምን እያሉ ይሳደቡ ይዘዋል ማለት ነው። ሰው አሰብስቦ ግን ሰርግ እንግዲህ እቺ ዓለማችን ላይ በሞተ አንድ እና በሰርግ ነው የሰው ልጅ እንደዚህ ደመቅ አድርጎ የሚታጀበው ማለት ነው። አንድ ጅናዛ ሲወጣ ነው ሙሽራው ገባ ወደ ቤት ይዞ ገባ። ቀሰቀሱለት መጣ። የሚቀመጠው እዚህ ከአባትና እናት ጎን ነው። ቡና ነው ይሄ። አንድ ሚዜ ገባ አብሯቸው ተጎን ተቀመጠ። ዱዓ ይደረጋል። እዚህ ቡና ምናምን አወል ጠጡ ይባልና አወል ይጠጣል። ቡና ቁርስ ቀረበ። በሀገራችን ባህል እንደዚህ ነው። በቃ ተዛ ጨረስን። እቃ ማውጣት ጀመር። ሞሰቦ ይኸው ያልቀረ ምን አልቀረ ምን አልቀረ። የሰው ልጅ ይገርማል። በህይወታችን ላይ አንድ ደስታ ያለን ለሰርግና ሁለተኛ ደግሞ ያው ሞት ስንሸኝ በጅናዛ ሲወጣና ነው። እኛ ቤተሰቦቿ ነን እኛ እዚህ የተሰበሰብነው እያየን ነው። አሁን ወደ እነሱ እንመልሳችሁና ማለት ነው የሀገራችን ባህል አለ። እግር ይቀባል ሙሽራ ሲወጣ። አሁን እቃውን ጨርሰን ተሰጠናቸው በኋላ እኛ ቤተሰቡን እንትን ያለው ሰርገኛ እቃውን አወጣ። ቤቱ ቅርብ ስለሆነ ሰርገኛውን ጥሎት ሄደ። አሁን እስኪ እንሂድ። እስኪ ወደዚህ ወደ ሙሽሮቹ ጋር ሊነሱ ነው። አሁን እዚህ ተነሱ። ሚዜው ተነሳ። ሙሽራው ባህላችን እዚህ ጋር እንደዚህ ከአባትና እናትን ይዘየርና ቀኝ እግሩን ቅቤ ይቀባል። አሁን እንግዲህ የማትቀር ባህል ይቺ ናት። አሁን እሱ ቀኝ እግሩ ሰጠ። በቀኝ እግሩ ቅቤ ይቀባና በሰላም ትዳራቸውን አላህ ያሳምርላችሁ ምናምን እንዲህ ያለ በቃ የሌለ ነው። ያው በአገሩ ላይ ግን ያው ባህል ነው። እና ሙሽራዋን በደንብ ያሳያቸው ይቻልና ሙሽራው ይኸውና በደንብ ያሳያቸዋለሁ እዚህ ጋር እንደምትመለከቱት። የአሁን ማቴ አይፈራም። በቃ ፈጣጣው ነው። አጎቷ ነው ገባ ብሎ ያለው። አሁን እዚህ ጋር ቆይ ላሳያችሁ። እኔም አጎቷ ነኝ ልንገራቸው። ይሄም አጎቷ ነው። ሁለት አጎቷሞች ጎኑ አድጋ ሙሽራውን አስገለል ነው እንግዲህ አላቅም። ይቆጣም ያረሰው አያታረገን። ለማንኛውም ይህን ይመስላል እንደምታዩት። በቃ እሱ ሲወጣ መሄድ ብቻ ነው። እሷ አጎት ማለ ደበሌ የለም። እዚህ ጋር እርግፍ አድርጋ ጥላ ነካችሁ። ይኸው ሽማግሌዎቹ እዚህ ቀሩ። እንግዲህ እነሱ እንግዲህ ሽማግሌ ወሬውን ይፈትፍት። እኛም እናሳያችሁ እነዚህን። አሁን ወደ የት ይሄዳሉ? ወደ ቤታቸው ማለት ነው። እንዳጋጣሚ ቤታቸው እኮ እዚሁ በዚሁ ነው። ግን እነሱ ይዘው ይሄዱና ይዝናናሉ ማለት ነው። ትንሽ በባጃጅ ምናምን እየተዝናኑ ይሄዳሉ። ጉድ ላሳያችሁ። ጉድ የሚገርም ነገር ነው። እንዴት ሊተዋወቁ ቻሉ? እንዴትስ ሊሰጣጡ ቻሉ? የሚል ነገር ነው። ልጅቷ ውጭ ሀገር ከርማ ተዛ መታ ነው። እሱም እንደዛው ነው። የነሱ ቤት ይሄ ነው። የሙሽራው ቤት ይሄ ነው። ተቆርቆሮ ይሄ ዳሱ የሴቱ ዳስ ነው። ተወዲያ በኩል ያለው ይሄ ነው። ይሄ ደግሞ የእሷ ነው። ያንኛው ይሄ
የልጁ ነው። ይሄ የእሷ ነው። ማሻአላህ እድሜያቸውን አላህ ያስረዝምላቸው በትዳራቸው ላይ የሀዋና የአደም የፋጢማ የአደምና የአልይና የፋጢማ ጋብቻ አላህ ያድርግላቸው እያረጋችሁ ዱዓ አድርጉላቸው። በጣም ደስ የሚል ነው። ሰርጋችን እንደዚህ ያስመስሏል። በቃ አሁን አስፋልት መጣሁኝ፣ እንዳጋጣሚ ቀርጻቸው አስፋልት ወጣሁኝ። አስፋልት ጭፍ ያሆ ያሆ እያሉ በቃ በጣም ናዝህ ትሆናለህ። ሰዋለህ እንዴ? ሰዋለህ እንዴ? አላችሁ እዚህ የሴት ሰርግ እንግዲህ እዚህ ጋር አበቃ ማለት ነው። በዙ ተጠናቀቀ። ወንድ ነው እንግዲህ ደመቅ የሚያደርገው ቤቱ። ተዝናንተው ፎቶ አንስተው ምናምን በቃ ተዛ ይመለሳሉ ማለት ነው። ይህን ይመስላል። ስተከታተላችሁ አመሰግናለሁ። ቻው 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 ብያለሁ።